ሁለተኛ እሷ ጋር እንዳትሄጂ ብዬሻለሁ ሰምተሻል ደግሞ ወደዛች አለለ እንዴ ዝም በይ አለሊት ያለሽ እንዴ አንቺ እሺ ተጠመጥምሻ ተመላስ በነለቀኝ መጋቀኝ በቃ እንዴ በቃ ባላሰብኩትና ባልጠበቅኩት መንገድ የሱ ልጅ ተሸክሜያለሁ በጣም ይቅርታ ምንም ማድረግ አልችልም ስደውል አታነሺም ከዛም እንደውም ይባስ ብሎ ስልክሽን ዘግተሽ ተኛሽ ውለሽ አደርሽ ይቻላል እንዴ ነገር በጣም ነው የሚገርም ማለት እኔ እንደዚህ የኛ ታሪክ እንደዚህ ባንድ ጀምበር የሆነች አንድ መንቃራ ሴት መንገድ ላይ ዘግታን አለፈችና ከዛ በኋላ በሷ የተነሳ እኔና አንቺ እንለያያለን የሚል ሐሳብ የለኝ አደረከው እንግዲህ እኔ አይደለሁም አንተ ራስ አደረከው አንተ ግን እኔ አላሳዝንም ትንሽ ስለኔ አታስብም ማለት እንደው እሺ በቃ ሁሉም ይቅር የሰፈር ልጅ ነች አብሮ አደጌ ነች እንደው ትንሽ እንኳን ትንሽ ለማህበረሰብ እንኳን አታስብም ለእናቴ አታስብም እኔ ስላንተኩ እኔ ማስበው አላውቅም ነበር እንዲሁ ዝም ብሎ የሚፈርስ ነገር አይመስለኝም ነበር ጎበዝ ብራቮ አጨበጨብኩልህ አፈራረስከው ስንት ሳስባቸው አስቀረው እኔ ውዴ እንደዚህ ጠብቄሻለሁ ታውቂያለሽ እኔ የሆነ ሰው መንገድ ላይ መጥቶ እንደዚህ እስከመጨረሻው ማለት እንደዚህ ነገሮች እየጦዙ ሄደው እዚህ ጋር ስልክ እኔ ጋር እስከ መዝጋት ዘግተሽ እስከ መተኛት እስከዛ እስከ ማደር የሚያደርስ ጉዳይ ላይ እንደርሳለን ብዬ አስቤ አላውቅም ግን ሆነ ችግር የለውም እኔ ምልሽ ብንነጋገር ጥሩ አይመስልሽም ልክ አይደለም ይሄ ጉዳይ እኔ ይሄን ከልጅት ጋር ምንም ነገር የለኝም ለሚሊየንኛ ጊዜ ልንገርሽ ማለት ጥሩ ስሜት ከተሰማሽ ለነገርሽ የመጣሁት እኔ ከሷ ጋር ምን ጉዳይ የለኝም በሂደት የምታየው ጉዳይ በነገራችን ማርክ በቃ ብዙ መጎዳዳትና ላንተም ለኔ ማይጠቅመን ይበቀኛል በቃ ለሐሳቤን ለመቀበል ዝግጁ እንዳልሆንሽ ያሳያል ግን የዛኔ የተፈጠረውን ነገር ልንገርሽ እኔ ጉዳዩን ማወቅ እንደምትፈልጊ ጉጉት እንዳለሽ ካወቅኩ በኋላ እሷን ላናግራት ሄድኩ ሰፈሯ እየሄድኩኝ እና ከናንተ ጋር እየተሯሯጠች ነበር ዘይን መንገድ ላይ ተገናኘን ፔሬድ በቃ አለቀ ምንም የተለየ ነገር አልነበረው ያን ያህልም የሚያወናጭፍ ጉዳይ ምናምን አልነበረው ማለት እኔ አሁን ምን ያህል ላንቺ ጥልቅ ፍቅር እንዳለኝ እንድታውቂ ነው ማለት እንጂ ያን ያህል በድንጋይ ያረሯጥሽው ሰው ጋር ተመልሶ ምናምን መጥቶ ደጅ ላይ ቆማል በቃ እኔ ምንም እንድትለኝ ሁሉ አልፈልግም ከቻልክ ዝም በል እሺ ለማንኛውም ቀጠሮ አለኝ ለይዶ ኧረ እባክሽ ደህና ዋል እሺ እባክሽ
እንደዚህ የሰው ህይወት ምናምን በጥብጠሽ በቃ ቤት ገብተሽ ምትቀሪ መስሎሽ? ምን ነው ተበጠበጠ እንዴ ህይወት? እንዴ ድሜ ለአንዳንድ ሰዎች ለእንዳንቺ አይነት ሰይጣኖች። ለማንኛውም በስነ ስርዓት ያዝባት። ምን ስነ ስርዓት የምታውቂ ነገር የለ። ይኸውልሽ ለማንኛውም ትነግሪኛለሽ፣ ዛሬ ችግርሽ ምን እንደሆነ ትነግሪኛለሽ። ከኔ ጋር የተጋደምነው ያደረግነውም የፈጠርነውም ጉዳይ የለም አይደል? እኔና አንቺ ብቻ ነው ያለነው ማለት አለቀ በቃ። የለንም ነው ያደረግሽኝ ነገር ካለ እሺ፣ ወይ የላከሽ ሰው አለ ንገረኝ እስኪ። የመጀመሪያው ጥያቄ የላከሽ ሰው አለ ወይ? ማን ይላከኝ? ማን ሊልከኝ ይችላል? የላከኝ ሰው አለ? ኧረ እባክህ አንቺ ሳትላኪማ እንደዚህ አይነት እንትን ውስጥ አትገቢም። ገብቶሻል? ከኔ ጋር ምንም ሳይኖርሽ ተነስቶ አርግዣለሁ ተብሎ ይባላል? እሺ ቆይ ባለፈው ምን ሆነሽ ነው ከልጅቷ ጋር እየሄድን መንገድ ላይ ጠብቀሽ እንደዛ ያደረግሽው? ምንድን ነው? ምን አደረኩ? ምን ፈልገሽ ነው? እስኪ አስበው አንተ። እኔ አንተ ልጅ ተሸክሜ አንተ ከሷ ጋር እንደዚህ ስትለላሱ እና ያገባሻል እንዴ? አምሮህማ ያስብ እንጂ እና ያገባሻል እንዴ? አያገባኝም አይደል? እንዴ በቀላሉ አንማ አልፋታም። እሺ በቀላሉ ምን ልታረግኝ ያስበሻል? ብዙ ነገር አለ። ጭራሽ አንተ ምን አይነት ሰው ነህ? ትንሽ አታስብም እንዴ? እኔ በጣም የሚገርም እኮ ጉዳይ ነው። አሁን ምንድነው ችግርሽ? ከኔ ጋር ያለሽ ችግር ምንድነው? የት ነው ያደረኩ? ይሄንን ነገር ካንቺ ጋር የፈጸምኩት የት ነው? ዝም ብለሽ የሆነ ሰርግ ላይ ምናምን ብለሽ አጭበራብረሽ የምታልፊ ጉዳይ አይደለም። የት ነው የፈጸምኩት ይሄን ጉዳይ? ሁለተኛ ከሷ ጋር ምንም የሚያገናኛችሁ ጉዳይ የለም። ሁለተኛ እሷ ጋር እንዳትሄጂ ብዬሻለሁ። ሰምተሻል? ደግሞ ወደዛች አለኝ እንዴ? ዝም በይ አለልት ያለሽ እንዴ አንቺ? እና እሺ ተጠመጥምሻ ልቀቀኝ በቃ እንዴ ልቀቀኝ እንዴ ምን አስበህ ነው? ልቀቀኝ በቃ ተዋረዳለህ። ልቀቀኝ እንዴ ምን ሴት ልጅ መምታት ብርቅ መሰለህ እንዴ? ልቀቀኝ በቃ ቆይ ዝም ብለሽ ልቀቀኝ በቃ ስማ ምትባል ጉረኛ ምንድን ነው የምታረጋት? ልቀቃት! 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 እኔ ነግሬሃለሁ። እኔ ልቀቃት! እኔ ማርክ እኔ በቃ ቀጠቅጣለሁ። ልቀቃት! ምን እያደረግክ ነው? እስችል ልጅ እሙዬ እኮ ናት። እንዴት ነው አንተ እንዴት አድርገህ ነው ያዝካት? እባክህ ምን አይነት ሰው ነህ አንተ? መቼ እስከ መቼ ነው የምነግርህ? ሰብያለሽ ፈታታ እቺ ጋር ጉዳይን አልጨረስኩም። አሁን በኋላ እሷ ጋር ፊት እንዳሰጭው እኔ እስካሁን ታግሼሻለሁ። ይኸው አንስቼ ነው ማፈርጥሽ። ነግሬሻለሁ። ሲጀመር ቀድሞ ሳንተ ምን ይፈልጋል? ሲጀመር ምን አይነት ሰው ነው? እባካችሁ በእናትሽ እስከ መጨረሻው ተይኝ። ባለጌ ስድ እሙዬ እርዝሻለሁ። እሙዬ እሙ ልሸኝሽ። አንተ ምን አይነት ሰው ነህ ግን? ነግሬሃለሁ። ምንድን ነው ምን አባ ነው? ምን ብለህ ነው የነገርከኝ? መጀመሪያ ምን ብለህ ነው የነገርከኝ? እኔ አላውቃትም እሷን። አሁን እኔ ከእሷ ጋር ምንም አይነት ግንኙነት የለኝም ብለህ እንዴት ትዋሸኛለህ? እኮ 100% የለኝም። አሁንም የለኝም። አይመስልም። ልጅቷ የሆነ ነገር ሆናለች። በቃ ስም አጥፊ ናት ልጅቷ። በቃ አለቀ አይደል? አንተ የባሳታና ስም አጥፊ ናት። ተንቄያለሁ ማለት ነው። እንዴት አድርገህ ነው ግን እንደዚህ አይነት ነገር ማድረግ እንዴት ደፈርክ? እባክህ ምንድን ነው ግን? ተው እንጂ ማርክ። ኧረ እባክህ ማርክ ሲሉህ በቃ እንትን አልክ እኮ በጣም። ይኸውልህ አንድ ነገር ልንገርህ፣ ማርያምን ነው የምልህ። እኔ ዛሬ ሌላ ሰው ቢሆን ይኸውልህ አንተ ራሱ ብትሆን አጎነው እንደዚህ አንስቼ ግን ምን ያደርጋል? ሻት ቤት ገበያልሻ ታውቂያለሽ አይደል? ማን እንደሆንኩ ህግ ባለበት ሀገር እንደዚህ የት ትደርሳለች ምናምን እያለ ሰፈር ውስጥ የሚወራላት ልጅ እንደዚህ አይነት ካልነካካትሽ ልጅ ምንም አታረግም። እኔ አውቃታለሁ። እሙዬ እኮ ጸባይ ያላት ልጅ ነች። በጣም የዋ ምስኪን ልጅ እኮ ነች። ምን አባ ነው የምታውቃት? ትላንትና አይደል አንተ ስለ ታሪኩ አይነገርከኝ? የት ታውቃታለህ? እኔ እሙዬን እስኪ ንገረኝ። እዚህ ቦታ አውቃታለሁ ብለህ በል። ከኔ ውጪ እኮ ደንበኛ የላትም። በቃ ሁሌ እኔ ጋር ነው የምትሰራው። ሁሌ በቃ የሆዴን የምነግራት ምርጥ ልጅ ነች። እኔ ጋር የሚመጡ ልጆች በሙሉ እኮ በጣም ጨዋዎች ናቸው። አንተ ምን ልታረግ ነው ግን የገባ እነሱ መሀል? ምን አድርም? ለምንድን ነው ሌላ ፀጉር ቤት አትሄድም እንዴ? እኔ ጋር ለምንድን ነው የምታፈጥ? ምን አይነት ሰው ነህ አንተ? ለምን አትሆኝም? አሁን ትሄዳለህ? አትሄድም? ምን ታመጣለህ?
አሁን ቆይ አንተ ምን ታመጣለህ? ምን ቆይ እስኪ ቆይ ምንድን ነው የምታመጣው? እኔ እኮ ሸንቃጣው ታዋቂ ሰው እንደው እንኳን አታውቅም እንዴ? እባክህ ትሄዳለህ አትሄድም? ኧረ እባክህ ኧረ ማርክ እኔ ነግሬሃለሁ። ኧረ በእናትህ ተው፣ ቀጠቅጥሃለሁ፣ እገልሃለሁ። እኔ ተው እንዳታሳስተኝ ማርክ ተው። ይሄ ነው መንገድ ይሄ ነው። እሺ በቃ ተረጋጋሽ። ሂድ በእናትህ ሂድ ነው የምልህ። ወይ አገኘሃለሁ። አንተም ሆንክ እነዛ የምሰበስባቸው ደርኪዎች ነው እናታችሁ